ቆም ብላችሁ አስቡ። በአንድ ጀንበር የዓለም የነዳጅ ዋጋ በእጥፍ ቢጨምር፣ የምንጠቀምባቸው መኪናዎች ቢቆሙና የዓለም ሰላም በአንድ ሰው ቁጣ ምክንያት አመድ ቢሆን ምን ሊፈጠር ይችላል? ዛሬኛ የምናውቃት ዓለም ለዘላለም የምትቀየርበት አስደንጋጭ ጅምር እያየን ነው። ባለፉት 48 ሰዓታት ውስጥ ከዋይት ሃውስ እስከ ቴህራን፣ ከሞስኮ እስከ አቡዳቢ ድረስ የተከሰቱ 3 ክስተቶች ዓለምን ወደማይመለስ የቀውስ አዙሪት ውስጥ ከተውታል። ፕሬዝዳንት ዶናልድ ትራምፕ በመላው ዓለም በጉጉት ሲጠበቅ የነበረውን ታሪካዊ የሰላም ድርድር ጠረጴዛ ገልብጠውታል። ኢራን በሚስጥር ያቀረበችውን አንድ መርዛማ ጥያቄ ትራምፕ ለከፍተኛ ቁጣ ዳርጓቸዋል። ዲፕሎማሲ ሲዘጋ መድፎች መናገር ጀምረዋል። በህንድ ውቅያኖስ ላይ የአሜሪካ የጦር መርከቦች ሌላ ግዙፍ የኢራን የነዳጅ መርከብን በኃይል ሲያፍኑ በካሜራ ተመዝግቧል። ኢራን የባህር ላይ ወንበዴነት ስትል የጠራችው ይህ ድርጊት ወደ ታላቁ የዓለም ጦርነት የሚወስደን ይሆን? እጅግ አስደንጋጭ የሆነው ለ60 ዓመታት የዓለምን ነዳጅ ሲቆጣጠር የነበረው ኦፔክ ጥምረት በድንገት ተሰንጥቋል። የተባበሩት አረብ ኤሚሬትስ ድርጅቱን ጥላ ለመውጣት የወሰነችው ውሳኔ በሳውዲ አረቢያ ጀርባ ላይ የተሰካ ጩቤ ሆኖባታል። በዚህ ቪዲዮ ውስጥ በስተጀርባ የተሰሩ ሚስጥራዊ ስምምነቶችና የፑቲን ኢራን አዲሱ ጋብቻ፣ የዱባይ ድንገተኛ ክህደት ዓለምን የት ያደርሷታል? እስከ መጨረሻ አብራችሁን ቆዩ። በፓኪስታን የተጀመረው የዲፕሎማሲ ተስፋ አመድ ሆኖ ሲበተን የአሜሪካ ባህር ኃይል ግን ድርጊቱን ወደ ተግባር ቀይሮታል። የአሜሪካ ግዙፍ የጦር መርከብ ዩኤስኤስ ራፋኤል በኢራን ሰንደቅ ዓላማ የምትመራውን ኤምቲ ስትሪም የተባለች ግዙፍ የነዳጅ ጫኝ መርከብ በኃይል አስቁሟታል። ይህ ተራ ፍተሻ አይደለም። አሜሪካ የኢራን ወደቦችን ለማለቅ የጀመረችው የኢፒክ ፍሪ ዘመቻ አካል መሆኑን የአሜሪካ ማዕከላዊ ሴንትኮም በይፋ አረጋግጧል። ይቺ መርከብ ከመያዟ ጥቂት ቀናት ቀደም ብሎ በደቡብ ምስራቅ እስያ በሚገኘው የአላስካ ባህር ሰርጥ ላይ ታይታ የነበረች ሲሆን አሁን ግን በአሜሪካ ቁጥጥር ስር ውላለች። ኢራን ይህን ድርጊት በዓለም አቀፍ የውሃ አካላት ላይ የተፈጸመ የታጠቀ ዝርፊያና የባህር ላይ ወንበዴነት ስትል በአጽንኦት ኮንናለች። ከዚህ ቀደም የተያዙ ማጀስቲክ ኤክስ እና ቲፋኒ የተባሉ መርከቦች ዕጣ ፈንታ እስካሁን አልታወቀም። አሁን ያለው ሁኔታ እጅግ አስፈሪ ነው። በአንድ በኩል አሜሪካ የኒኩለር ጉዳይ እልባት ካላገኘ የኢራን ኢኮኖሚ ደም ስርን አንለቅም በሚል አቋሟ ጸንታለች። በሌላ በኩል ደግሞ ኢራን ጦርነቱ ሳይቆም ስለ ኒኩለር ድርድር አናደርግም በማለት የዓለምን የነዳጅ መስመር የያዘውን የሆርሙዝ ሰርጥን እንደማስፈራሪያ የተጠቀመችበት ነው። ይህ በሁለት ግዙፍ ኃይሎች መካከል የሚደረግ የቁማር ጨዋታ ዓለምን ወደ ከፍተኛ የኢኮኖሚ ቀውስ እየገፋፋት ነው። የነዳጅ ዋጋ ንረት፣ የገንዘብ ግሽበትና በየዕለቱ የሚሰሙ የጦርነት ነጋሪቶች የ2026 ዓመትን እጅግ አስቸጋሪ እያደረጉት ይገኛሉ። የካቲት 28 የተጀመረው ይህ እሳት አሁን በባህር ላይ በሚደረጉ አፈናዎችና በሞስኮ በሚሰሩ ሚስጥራዊ ስምምነቶች ይበልጥ እየተቀጣጠለ ነው። ዓለም አሁን ትንፋሿን ዋጥ አድርጋ የምትጠብቀው አንድ ነገር ብቻ ነው። ይህ ፍጥጫ ወደ ታላቅ የዓለም ጦርነት ያመራ ይሆን ወይስ በመጨረሻ ሰዓት ሰላም ይወርዳል? ለጊዜው ግን በባህር ላይ ያሉ መድፎችና የታገቱ መርከቦች የሚናገሩ ሌላ ታሪክ ነው። በፓኪስታን የነበረው የሰላም ተስፋ ጭሶ ነው ሲበን፣ በሌላ በኩል ኢራን በምዕራባውያን ላይ አዲስ የዲፕሎማሲ ቦምብ አፈንድታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የፓኪስታኑን ድርድር ውድቀት ተከትሎ በአስቸኳይ ወደ ሩሲያ አቅንተዋል። ሴንት ፒተርስበርግ ላይ ከፕሬዝዳንት ቭላዲሚር ፑቲን ጋር የተደረገ ስብሰባ ተራ ዲፕሎማሲ ጨዋታ አልነበረም። ፑቲን ለቴህራን ያላቸውን የማይናወጥ ወታደራዊና ፖለቲካዊ ድጋፍ በይፋ ሲያረጋግጡ፣ አራግቺ ደግሞ ለዓለም ግልጽ ማስጠንቀቂያ አስተላልፈዋል። የሆርሙዝ የባህር ሰርጥ ደህንነት የሚጠበቀው የኢራን ደህንነት ሲከበር ብቻ ነው። ኢራን የዓለም የነዳጅ ፍሰትን 20% በሚቆጣጠረው ይህ ወሳኝ መስመር እንደፈለገች ልትዘጋ እንደምትችል፣ ለዚህም የሞስኮ ሙሉ ድጋፍ ማግኘቷን ያሳያል። አሁን ጦርነቱ በባሩድ ብቻ ሳይሆን በዓለም አቀፍ የንግድ ደም ስር ላይም ተከፍቷል። አሜሪካ በበኩሏ የኢራን ወደቦችን በኃይል መዝጋቷን ስትቀጥል፣ ቴህራን ደግሞ ይህ ግልጽ የሆነ የባህር ላይ ውንብድና ነው በማለት ዋሽንግተንን እየከሰሰች ትገኛለች። በዚህ ኃይል ሚዛን መለዋወጥ መሃል በቴህራን ጎዳናዎች ላይ ያለው የኢኮኖሚ ስቃይ ወደ ከፍተኛ ደረጃ ደርሷል። በክልሉ ያለው ውጥረት ደግሞ ይበልጥ እየከፋ መጥቷል። እስራኤል ይህን ጦርነት እስከ 2026 መጨረሻ ድረስ ሊቀጥል እንደሚችል ስትዝት፣ ሄዝቦላ ደግሞ በኤሌክትሮኒክስ መጥረፊያ የማይበገሩ አዳዲስ ድሮኖችን ወደ ሰማይ እየለቀቀ ነው። አሜሪካ በኢስላማባድ በኩል የሚላኩ መልእክቶችን ብታቋርጥም በስተጀርባ ያለው የኃይል ፍጥጫ ግን አሁንም ወደ ባህር ወለል ወርዷል። አሜሪካ ጦር መርከቦች የኢራንን መርከቦች አደን በይፋ ጀምረዋል። ዛሬ መላው ዓለም ያልጠበቀውና የዓለምን ኢኮኖሚ መዋቅር የሚቀይር እጅግ አስደንጋጭ ዜና ተሰምቷል። ለግማሽ ክፍለ ዘመን በዓለም የነዳጅ ገበያ ላይ በላይነት የነበረውና የነዳጅ ዋጋ እንደፈለገ ሲያሽከረክር የቆየው የኦፔክ ጥምረት ታላቁን አባል ሀገሩን ሊያጣ መሆኑ ተረጋግጧል። የተባበሩት አረብ ኤሚሬትስ ዩኤኢ ከፊታችን ግንቦት 1 ጀምሮ ከአባልነቷ እንደምትለቅ በሀገሪቱ ይፋዊ የዜና ወኪል ዋም በሰበር ዜና አውጇል። ይህ በዓለም የነዳጅ ንግድ ላይ የነበረውን የሳውዲ አረቢያን የበላይነት የሚፈታተንና የኃይል ሚዛኑን የሚገለብጥ ክስተት ነው። ኤሚሬትስ ይህን እርምጃ የወሰደችው ከረጅም ጊዜ ስትራቴጂካዊና ኢኮኖሚያዊ ራዕያችን ጋር ይጣጣማል በማለት ቢሆንም በስተጀርባ ያለው እውነታ ግን ሌላ ነው።
ዱባይና አቡዳቢ በነዳጅ ምርታቸው ላይ ተጥሎባቸው የነበረውን ገደብ ሰብረው በመውጣት የራሳቸውን ጥቅም ለማስጠበቅና የዓለምን ገበያ በራሳቸው ፍላጎት ለመቆጣጠር መወሰናቸውን ያሳያል። የኦፔክ መዳከም ደግሞ የዓለም የነዳጅ ዋጋ ወደማይቀመጥ አቅጣጫ እንዲያመራ ሊያደርገው ይችላል። የተባበሩት አረብ ኤሚሬትስ ከኦፔክ መውጣቷ ለሳውዲ አረቢያና ለድርጅቱ መስራች ሀገራት ታላቅ የጀርባ አጥንት ስብራት ነው። ኦፔክ በአሁኑ ሰዓት የዓለምን 36% የነዳጅ ምርትና 80% የሚሆነውን የተረጋገጠ ክምችት የሚቆጣጠር ግዙፍ ተቋም ነው። ኤሚሬትስ በ1967 አባል ከሆነችበት ጊዜ ጀምሮ የድርጅቱ ቁልፍ ተዋናይ ነበረች። አሁን ግን የራሴን ነዳጅ ያለገደብ ማምረት ፈልጋለሁ በማለት ፊቷን አዙራለች። ይህ ውሳኔ በመካከለኛው ምስራቅ ለዓመታት የቆየውን የሳውዲ አረቢያና የኤሚሬትስን የድብቅ ፉክክር ወደ አደባባይ አውጥቶታል። ኤሚሬትስ በሀገር ውስጥ የነዳጅ ምርቷ ላይ ቢሊዮን ዶላሮችን ኢንቨስት እያደረገች ባለችበት በዚህ ወቅት ኦፔክ ምርት እንዲቀንስ የሚሰጠው ትዕዛዝ የሀገሪቱን ኢኮኖሚ እያነቀው እንደቆየ ይነገራል። አሁን ግን ካቴናው ተሰብሯል። ይህ ውሳኔ በኢራንና በአሜሪካ መካከል ካለው ጦርነት ጋር ተዳምሮ የዓለምን የነዳጅ ዋጋ በየትኛውም አቅጣጫ ሊወስድ ይችላል። ዓለም በአሁኑ ሰዓት በአንድ በኩል ጦርነት፣ በሌላ በኩል ደግሞ የነዳጅ ገበያ መፈራረስ ገጥሟታል። የተባበሩት አረብ ኤሚሬትስ ከኦፔክ መውጣቷ የሚያስከትለው ውጤት ገና ጅምሩ ነው። ባለሙያዎች እንደሚሉ ከሆነ ይህ እርምጃ ሌሎች አባል ሀገራት ድርጅቱን እንዲለቁ በር ሊከፍት ይችላል። ኦፔክ እንደ ስብስብ ጥንካሬውን ካጣ የነዳጅ ዋጋውን የመቆጣጠር አቅሙ ይዳከማል። ይህ ለተጠቃሚ ሀገራት መልካም ዜና ቢመስልም ለገበያው መረጋጋት ግን ትልቅ ስጋት ነው። ከግንቦት 1 በኋላ ኤሚሬትስ የራሷን የነዳጅ ምርት ኮታ በራሷ መወሰን ትጀምራለች። ማለትም ገበያ ላይ የነዳጅ ምርት ሊሰጥ ሊጨምር ይችላል። ነገር ግን በሆርሙዝ የባህር ሰርጥ ላይ ካለው ወታደራዊ ውጥረት ጋር ተዳምሮ ነገሮች ይበልጥ ውስብስብ ይሆናሉ። በ1960 ላይ በሳውዲ፣ በኢራቅ፣ ኢራን፣ ቬኔዙዌላ እና ኩዌት የተመሰረተው ኦፔክ በታሪኩ ካጋጠሙት ፈተናዎች ሁሉ የከፋው ዛሬ ደርሶበታል። ዓለም አቀፉ የኢኮኖሚ ተንታኞች የነዳጅ ንጉሶች ዘመን እያበቃ ይሆን የሚል ጥያቄ እያነሱ ነው። የተባበሩት አረብ ኤሚሬትስ አዲሱ ጉዞ ለዓለም ኢኮኖሚ ብርሃን ይዞ ይመጣል ወይስ ይበልጥ ወደ ጨለማ ይከተናል? ውድ ተመልካቾቻችን የተባበሩት አረብ ኤሚሬትስ ኦፔክን መልቀቋና በኢትዮጵያና በሌሎች ሀገራት የነዳጅ ዋጋ ላይ ምን አይነት ተጽዕኖ ሊያመጣ ይችላል ብለው ያስባሉ? አስተያየቱን በኮሜንት ስር ይተውልን። ይህንና መሰል የዓለም ሰበር ዜናዎችን በየቀኑ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ።